አሁን በቃልህ የምትለው ነገር ናፈቀኝ። ዘጸአትን ልበለው እስኪ ዘጸአትን በለው እስኪ። ኦሪት ዘጸአት ምዕራፍ 1 በግብጽ በእስራኤላውያን ላይ የደረሰው ግፍ ከቁጥር 1 ከአባታቸው ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ከቁጥር 2 ሮቤል፣ ስምዖን፣ ሌዊ፣ ይሁዳ። ከቁጥር 3 ይሳኮር፣ ዛብሎን፣ ብንያም። ከቁጥር 4 ዳን፣ ንፍታሌም፣ ጋድ፣ አሴር። ከቁጥር 5 ዮሴፍም አስቀድሞ በግብጽ ነበር። ከያዕቆብ ጉልበት ከወጡት ሁሉ 70 ነፍሶች ነበሩት። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች በዙ፣ ተባዙ፣ እጅግም ጸኑ፣ የተጠሉም ሆኑ። ምድሪቱ በእነርሱ ሞላች። ከቁጥር 8 በግብጽ ዮሴፍን ያላወቀ ሌላ ንጉስ ተነሳ፣ እርሱም ህዝቡን እነሆ። ከቁጥር 9 እነሆ የእስራኤል ልጆች ህዝብ ታላቅና ብዙ ሆነዋል፣ ከኛም ይልቅ በርትተዋልና። ከቁጥር 10 ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ላይ ምንድነው? እስኪ አሁን እኔ የለበስኩት ፊደል ነው። አንተ ደግሞ ፊደል ላይ በጣም ተመራምረህ እንደውም አዲስ ድርሰት ይዘልህ መጥተሃል። ከእግዚአብሔር ጋር የነበረ ነው ፊደል። ለመጀመሪያ ጊዜ ነው እንግዲህ በህፃን ደረጃ ደቀ መዛሙርት ያለው ህፃን በአንተ ስር ብዙ ተማሪዎች አሉ። ፊደልን ታዲያ ከየት ታገኘ ነው? ማን ደረሰው ስለ ፊደል? እስኪ መነሻው ከአመጣጡ ጥንትነቱ ከምን መጣ? ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አታውቁምን ነው ያልኩት። አሁን ልቦለድ መጽሐፍ ለመጨረስ ብዙ ጊዜ ይፈጅብኝ፣ በ3 ቀን ምናምን እጨርሳለሁ ልቦለድ መጽሐፍ። ተመደምክ። ስለዚህ በኢትዮጵያ የኢትዮጵያን ፊደል አገልጸው። የኢትዮጵያ ፊደል ሳይሆን ኢትዮጵያዊ አይደለም። አዎ ምን ሆነ? ማለትም ያው የበዲ ቃላ በመባል ነው የሚጠቀሰው። ወደፊት ያው ብዙ ነገሮችን መጽሐፍ ለመድረስ አስቤያለሁ። ወደፊት መጽሐፍ ልቦለድ መጽሐፍ ጋር ትተዋወቃላችሁ? ለምሳሌ ማን ማንን አንበባል? እመጓ፣ ሀሽማል፣ መርበብት፣ ፍቅር እስከ መቃብር። ፍቅር እስከ መቃብር ከአንዳንዶቹ በቀር የማንበብ ፍላጎት የላቸውም። ማለትም ያው ስራቸው ሁላ እንትን ሆኗል። ቲክቶክ ምናምን ማፍ። ቁጥር 16 እናንተ ዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን አትግደሏት። አዋላጆች ግን እግዚአብሔርን ፈሩ፣ የግብጽ ንጉስ እንዳዘዛቸው አላደረጉም፣ ወንዶቹ ህፃናትንም ማዳናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን አሜን። መጥቶ የነበረ ድንቁ ልጅ እነሆ ከ2 ዓመት በኋላ መምህር ሆኖ ነው የመጣው። የመጀመሪያ የህፃን የኔታ ደቀ መዛሙርት ያለው ህፃን ታዳጊ ራሱ የሚያስተምራቸው ደቀ መዛሙርት ያሉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ችለት ላደረሰን ሉል እግዚአብሔር ስሙ የተመሰገነ ይሁን አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ወይትባረክ ስመ ስብሐቲሁ ቅዱስ ስቡህኒ ውእቱ ወልዑልኒ ውእቱ በኩሉ ዓለም ብሩክ አንተ በጽርሐ ቅድሳተ ስብሐቲከ ስቡህኒ አንተ ወልዑል አንተ ለዓለም ብሩክ አንተ ዘትሬ ቀላያተ ነቢረከ ላዕለ ኪሩቤል ስቡህኒ አንተ ወእኩት አንተ ለዓለም ብሩክ አንተ በዲበ መንበረ መንግሥትከ ስቡህኒ አንተ ወብሩክ አንተ ለዓለም ብሩክ አንተ በመልዕልተ ሰማያት ስቡህኒ አንተ ወክቡር አንተ ለዓለም። ዛሬ 2 ዓመት መጥተህ ነበር፣ እዚች ቦታ ላይ ተቀምጠህ ነበር ከእህትህ ጋር። ያን ጊዜ ከእህትህ ጋር ያቀረብካቸው በጣም ብዙ ህፃናት እናቶችም ጭምር በቃ በጣም የተደሰቱበት የተደመሙበት ነበር። እስኪ እንደው የባለፈውን ትንሽ ቀንጨብ አድርገን እስኪ እንመልከተው። መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘሆረ በምክረ ረስያን ወዘቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ዘላለም ሕገ እግዚአብሔር ስምረቱ። እሺ ተመልሰናል። ምንድን አዲስ ነገር በዚህ 2 ዓመት ውስጥ? መቼም በጣም ብዙ ነገሮችን እንደጨመርክ እንዲያውም ባገኘው ቁጥር አረታውና ቅረብ ብዙ ሰው እየናፈቀ ነው ስል ቆይ ገና ነኝ እየጨመርኩ ነው አሁንም ገና ብዙ ፍሬ እየጨመርኩ ነው ብለኸኝ አሁን ዛሬ መተሃል። ለመጀመሪያ ጊዜ ነው እንግዲህ በህፃን ደረጃ ደቀ መዛሙርት ያለው ህፃን በአንተ ስር ብዙ ተማሪዎች አሉ። ስንት ተማሪዎችን ታስተምራለህ? ያው ወደ 11 አካባቢ የሚደርሱ ህፃናትን አስተምር ነበር። በክረምት ነው የምታስተምረው? ምንድን ነው የምታስተምራቸው?
የመንፈሳዊ ትምህርት ከአትብ ገጽ ጀምሮ እስከ መጨረሻው ድረስ እየደረሱበትን እየጠየቅን ካልጀመሩም ደግሞ እያስጀመርን ፊደላትን እያስተማርን ፊደል ላልቆጠሩት ፊደል እያስተማርን ነው እንትን ያለው። ምንድነው እስኪ አሁን እኔ የለበስኩት ፊደል ነው። አንተ ደግሞ ፊደል ላይ በጣም ተመራምረህ እንደውም አዲስ ድርሰት ይዘልም መጣሃል። መጀመሪያ እስኪ ነው ከዚህ እንጀምር። እነዚህ ምንድናቸው? እዚህ ጋር የተቀመጡት ነገሮች እያንዳንዳቸውን ብታስረዳን እስኪ። እነዚህ ነገሮች አሉ፣ ሰርቲፊኬትም አለ። እነዚህ ሁለት ፊደሎች አሉ። እስኪ ያዝልን። 1 2 በኢትዮጵያ መጽሐፍ ቅዱስ ማህበር ለህፃን ሳሙኤል ፍቅረ ማርያም ይላል። this is to certify that ሳሙኤል ፍቅረ ማርያም ይላል። እነዚህ ነገሮች እስኪ አስረዳን ተራ በተራ። ታላቅ የምስራች ለኢትዮጵያ ልጆች የኢትዮጵያ ዳግማዊ ፊደላት አሁን በእኛ ልጅ በሳሙኤል ሀ ሉ ሂ ማ ሴ ር ሶ ለአይን የቀረበች ከሰሌዳ ልብ የራቀች እያለች ያልነበረች ተሰውራ የቆየች ጊዜዋ ደርሶ በሳሙኤል ከጥበብ አብራክ ተወለደች። ሀ ሉ ሂ ማ ሴ ር ሶ። ያው ከዚህኛው ስጀምር ይሄ የኔ ድርሰት ነው። የደረስኩት ደግሞ እዚህ ጋር ሁለት ነገሮች አሉ። አንደኛው ሀሉ ሂማ ነው። ሀሉ ሂማ ደግሞ ከዳህራዊ ፊደል ነው ወስጄ ወደ እንትን ያመጣሁት ማለት ነው። እና ደግሞ በዚህ ጋር ያለው እኔ ማነኝ ነው። እኔ ማነኝ ያው ፊደላትን የሚያውቁበት በግጥም መልክ የቀረበ ሲሆን ፊደላትን እንዲያውቁ እንትን ይላልና ለምሳሌ አሁን አንዱን ብናይ ልጆች ሲወለዱ ይላሉ አባ አባ ሁሌ ይሰማኛል ወደ ቤት ስገባ በ16ኛ ፊደል ላይ የሚገኝ አባ የሚለውን ቃል ገላጭ እኔ ነኝ። እኔ ማን ነኝ ይላል። እኔማ አነኝ ይላል። ይሄ እዚህ ላይ ደግሞ የምትባል ፊደላት ያው ራሳቸው መናገር አይችሉምና በሰው አንደበት ነው ሊነገሩ የሚችሉት። እነዚህ ዳህራዊ ፊደላትና ሀሉ ሂማ የሚሉትን ሁለቱ ልዩነታቸው ምንድነው? በመጀመሪያ እዚህ ጋር ሳብራራው ዳህራዊ ፊደል የሚለውን እናያለን። ዳህራዊ ፊደል ማለት ደግሞ ከጥንቱ በኋላ የመጣ ማለትም አቡነ ሰላማ ከሳቴ ብርሃን ተፋልሰው የነበሩትን ፊደል በጥንት ጊዜ ያው ግዕዝ ብቻ ነበር የሚወራው። ለምሳሌ አሁን የኔ ስም በጥንት ጊዜ ቢሆን ኖሮ ሰማአለ ነበር የሚባለው። ሳሙኤል የሚለውን አዎ ሰማአለ ነበር። ግን በሰላማ ምክንያት ከአብሳልስ ራብና ሐምሱን ስላስተካከሉልን በዚህ ስም እንድጠራ እንትን ተብሏል ማለት ነው። እና ደግሞ ዳህራዊ ፊደል የምንለው ከቀዳማዊ ወደዚህ የመጣ ሀለሃመ ነው። ሀለሃመ ደግሞ ከአብሳልስ ያለው ነው። በፊት አበገደ ብቻ ነበረ። አበገደ ሀወዘ እያለ እስከ መጨረሻው ድረስ ይሄድ ነበር። አሁን ግን አኡኢአ ኤኦ በቡቢ ባቤ በቦ ጉጊ ጋጌ ጉጎ ይሄንን ሊያመጡልን ይሄንን ሊያስተካክሉልን አቡነ ሰላማ ከሳቴ ብርሃን ናቸው። እሺ እና ይሄንን አስተካክለውልን ደግሞ እኔ ይሄንን ዳህራዊ ፊደል በፊት የነበረውን ሀለሃመን በአቡጊዳ ፎርም ፎርም ሀሉ ሂማ ሴርሶ ብለ አስተካክያለሁ። አቡጊዳ ሄውዞ እንደሚለው ሀሉ ሂማ ሴርሶ ብዬ በዳህራዊ ሰርቻለሁ። ስለዚህ አሁን ይሄ የመጀመሪያ ግኝት ባንተ ነው ማለት ነው። ደራሲ ሆናል ማለት ነው። ደራሲ ሳሙኤል እንደገና ጎበዝ። ግን እንደው ከዛ በፊት መቼም ፊደል እንዲህ አድርገህ ተመራምረህ የአባታችንን የመጀመሪያውን የጥንቱን አባት የፊደልን አባት የአቡነ ሰላማ ከሳቴ ብርሃን የእሳቸውን አንተ ደግሞ እንደገና ባንተ አቅም ደግሞ አንተ ባንተ እይታ ብክ በአቡጌዳ ፎርም ዳህራዊ ፊደል ሀሉ ሂማ ሴርሶ ብለህ እንድትመጣ እንዲህ ያበቃ ፊደል ላይ የሆነ ነገር አለ ማለት ነው። ስለ ፊደል የምትነግረኝ ነገር አለ? አዎ በመጀመሪያ ፊደል ማለት ያው ፊደል ማለት ለአንድ ነገር መጠሪያ ነው አይደለ? ማለት ፊደላት ማንኛውንም ቃል በጽሁፍ ስናሰፍረው ፊደል ነው የሚሆነው። ማለትም ፊደል በመጀመሪያ ነው የነበረው። ምን ይላል የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ቃል ደግሞ የሚመሰረተው ከፊደላት ነው። አንድ ቃል ለመሆን ፊደል ያስፈልገዋል።
ለምሳሌ አሁን ቋንቋ ሚል ከሆነ ቋንቋ ሚለውን በጽሁፍ ስናሰፍረው ቋ የራሷ ፊደል ነች፣ ነ የራሷ ፊደል ነች፣ ቋም ፊደል ነች እና በመጀመሪያ ስንወለድ ጀምሮ በአንደበታችን የነበረ ፊደል ነው ማለት ነው። እና ፊደል ከጥንትም የነበረ ሲሆን ጥንት ነበር በቃ ገና ስንወለድም አፍ የምንፈታው በፊደል ነው። ያ የምንናገረው ነገር ማንኛውም የምንናገረው ነገር በጽሁፍ ሲቀመጥ ፊደል ይሆናል ማለት ነው። ፊደልን ታዲያ ከየት ታገኘ ነው? ማን ደረሰው ስለ ፊደል? እስኪ መነሻው ከአመጣጡ ጥንትነቱ ከምን መጣ? ፊደል ያው ደራሲ የለውም ተገኘ እንጂ አልተወለደም። ማለትም እያንዳንዱ ነገር ወላጅ አለው አይደለ? ለምሳሌ አሁን አንድ ከበሮ ለመሰራት ወላጅ እንትን ቢባል እንጨት አለ፣ ቆዳ አለ፣ ምን አለ፣ ብዙ እንትኖች አሉ። ግን ፊደል አስገኝ የለውም። በቃ ማን እንዳመጣው አይታወቅም። ገና ስንወለድ ጀምሮ አልኩኝ በአንደበታችን የነበረ ስለሆነ ተገኘ እንጂ አልተወለደም። ማለት በፊደል ውስጥ የተወለዱ ሊኖሩ ይችላሉ፣ በፊደል ተርታ ውስጥ የተወለዱ ሊኖሩ ይችላሉ አሉ። ግን ፊደል ተገኘ እንጂ አልተወለደም። ራሱ ፊደል አልተወለደም። ከሳቴ ብርሃን አቡነ ሰላማ በፊት ፊደል ነበር? አዎ ነበር። በእንዴት አይነት ያው ቀዳማዊ ፊደል አበገደ ነበር። እሳቸው ያንን ነው ያራቡት። አዎ። ስለዚህ ፊደል ስንወለድ ጀምሮ ስንፈጠር ጀምሮ የነበረ ነው። አዎ። ፈጣሪው ስለዚህ እግዚአብሔር ነው ማለት ነው። አዎ ነበር። አዎ እግዚአብሔር ጋር የነበረ ነው ፊደል። ከእግዚአብሔር ጋር አብሮ የነበረ ፊደል ነው። ምክንያቱም ቃል እግዚአብሔር ነው ይላል አይደለ? ቃል እግዚአብሔር ነው ካለ ወልድ ነው ቃል። ስለዚህ ከወልድ ጋር አብሮ የነበረ ነው። ቃል ደግሞ በጽሁፍ ሲቀመጥ ፊደል ነው ብያለሁ። ስለዚህ ፊደል እንደዛ ነው። ከፊደል ተርታ ውስጥ 9ኛ ላይ እጄ ወገቤ ላይ ሳደርግ የምታይ ከፊደል ውስጥ ያለው ቆሜ እጄን ወገቤ ላይ ሳደርግ እታያለሁ እኔ ማን ነኝ? እኔማ ቀን። ቀን እንግዲህ እጇን ወገቧ ላይ አርጋ የቆመች ሰው ትመስላለች። እሺ። እና ለዛ ነው እንደዛ ያልኳት ማለት ነው። ይሄንን ታውቀዋለህ መቼም? አዎ ትተዋወቃላችሁ። ገና መግቢያ ላይ እንግዲህ ያልከው ነገር እዚህ ውስጥ አለ። ይሄ ምንድነው? ስታየው ምንድነው? ይሄ ብራና ነው። ስለ ብራና ከመናገር በፊት ከዚህ ላይ አንድ የመረጥከውን ነገር በንባብ አቅርብልን። እዚ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ረያ አዕይንተ አድህኖተከ ዛስተዳሎ ከቅድመ ኩሉ ህዝብከ ከመ ትክስት ብርሃን ለአህዛብ ወክብረ ለህዝብከ እስራኤል። ምንድነው ይሄ? እስኪ በደንብ አብራራልኝ። እስኪ ብራናነቱ ምንድነው የሚገልጸው? ብራናነቱን እንግዲህ ይሄኛው ሊገልጽ የሚችለው ቆዳው ነው። በመጀመሪያ እያንዳንዱ ጽሁፍ የተጻፈው ቆዳው ላይ ነው። ይህ ደግሞ ጥንት አባቶቻችን ወረቀት ባልነበረ ጊዜ በዚህ ላይ ነበር እየጻፉ ይሄኛው ከትውልድ ተትውልድ ሲተላለፍ የነበረ ይሄ ድንቅ ስራ። ለህፃን ሳሙኤል ፍቅረ ማርያም በአማርኛው ንባብ ውስጥ የህፃን ንግግር ባለበት ቦታ እንደ ህፃን ሆና ያነበበ ለህፃን ሳሙኤል ፍቅረ ማርያም በጭብጨባ ተቀበሉት። እግዚአብሔር ያሳድግ ማለት በጭብጨባ ተቀበሉት። በእለቱ ነበርኩኝ እና በጣም ያምር ነበረ። መጽሐፍ ቅዱስን በድምጽ በትረካ በኦዲዮ ማለት ነው ብዙ ሰዎች ተሳትፈዋል። ከሊቃውንት እስከ ታች እስከ ወጣቶች ሊቃውንት ድረስ ከአባቶች እስከ ወጣቶች እስከ ህፃናት እስከ አንተ ድረስ። ላንተ ምን ነበር? እንደው እስኪ አስታውሰኝ። እስኪ እንዴት ነበረ? ምን አይነት ስሜት ተሰማ አንተ በዚህ ታሪክ ውስጥ በመሳተፍህ? ያኔ በጣም ደስ ብሎ የነበረ ግን ደግሞ ወደዛ ሲሄድ ትንሽ ደንግጬ ነበርና ወደዛ ሰራመድ ትንሽ ደንግጬ ነበር። ግሪኑላ እንዴት እንደምከፍተው ግራ ወደዛ እንትኑ ሊሄድ ተቀበል ስትሄድ። እሺ በስራው ላይስ? በስራው ላይ ያው ጥሩ ነበረ። አንዴ እንትን አልኩኝና ተቀርጬ ነው የወጣሁት። የሚቀርጹም ኬንያዎች ስለነበሩ ያኔ ያው እንደዛ። ምን ነበር እስኪ የምታስታውሰው? እስኪ አንተ የደረሰ? አዎ ለኔ የደረሰኝ የሉቃስ ወንጌል ምዕራፍ 2 የመጨረሻው ርዕስ ላይ ያለው ጌታ ወደ ኢየሩሳሌም ስለመምጣቱ በጠፋባቸው ጊዜ ያኔ ጌታ ነው ክይንትን ስል ነበርና ጌታ ህፃን ሆኖ ከእናቱ ተለይቶ እናቱ እየፈለገችው ለሶስት ቀን ያህል የፈለገችው
ስታገኘው የተናገረውን ንግግር እሱን ነው እኔ ተናገርኩት። ምንድነው ያልከው? እስኪ ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አታውቁም ምን ነው ያልኩት። እንዲህ ስትል አንተ በቃ ክብር ይግባውና በህፃንነቱ ጌታ የተናገረውን ተናገርክ። አንተ እንደው በህፃንነትስ እንደው ምን ተሰማ? በጣም ደስ ብሎኝ ነበር ያኔ። እኔ ግራ ገብቶኝ ሁላ ነበር። የኔ ነው ሁላ እያልኩ ነበር። ለኔ ነው እኔ ነኝ የምለው እያልኩ ነበር ሁላ። ከዛ ኬንያዎቹን ደግሞ ቀረጻ ላይ ሶም በአማርኛ ከዛ እነሱን ሳውራ ደግሞ በእንግሊዘኛ ነበር ሳውራ። በጣም ደስ ይላል። ይሄ ደግሞ ያው ይሄኛውን እንትን ስል ይሄ ሃሉ ሂማ የኢትዮጵያ መጀመሪያ ፈጠራ መሆኑን ካገመገሙ በኋላ እንዳይሰረቅ እንትን ያሉኝ ነው የሰጡኝ የምስክር ወረቀት ነው። እንግዲህ አሁን ስንት አመት ነው? 11። ያኔ ስትመጣ ስንት አመት ነበር? ያኔ 9። እህትህ ስንት አመቷ ነበር? 8። ለምን ተውካት ዛሬ? ያው እሷም ድርሰት 6000 ነው የምትመጪው ስለተባለች ያው ለመድረስ እሷም እንትን እያለች። ስለዚህ ከዚህ በኋላ ካሜራ ላይ ወይም ሚዲያ ላይ ለመውጣት ክራይቴሪያው አንድ አዲስ ድርሰት ስትደርስ ነው ማለት ነው። ስለዚህ አሁን እህትን በዚህ ነው ያስቀራሃት? ማን ነበረ ስሟ? ሰሎሜ። ሰሎሜ እንግዲህ አይዞሽ ትመጫለሽ። እስከዛ ድረስ አንድ ድርሰት ጀምራለች? ጀምራለች። ጎበዝ። ያው ወንድምሽ ነግሮኛል። እዚች ቦታ ላይ ቁጭ ብለሽ አንቺም ስራዎችሽን ያን ጊዜ በጣም በጥሩ ሁኔታ ነበር ሁለታችሁ መታችሁ። እንደውም እስኪ ቆይ ትንሽ እንያት። አጠቃላይ ከ10 ዓመት በታች ላሉ ህፃናት አንቺን እንደሚመስሉ ማለት ነው። ምከሪ እስኪ። እናት አባታቸውን የተማሩትን ከዛም በኋላ እናት አባታቸውን የሚሉትን ሰምተው እነሱም ከእናት አባታቸው የተማሩትን እነሱ አብሮ ተቀብለው እንዲማሩ። እሺ። ስለዚህ አሁን መታ በአዲስ መልክ የሰራችውን አሁን 10 ዓመቷ ነው ማለት ነው። የ1 ዓመት ብልጫ ነው የምትበላለጡት። የህፃን ሳሙኤል የንባብ ህይወት ምን ይመስላል? ያው እኔ አነባለሁ። ሳነብ ደግሞ አብዛኛውን ጊዜ እኔ ልቦለድ መጽሐፍ በጣም ነው የምወደውና በጣም ስለምወድ አብዛኛውን ጊዜ እንደውም በደንብ ነው የማነበው። ብዙ አሁን ልቦለድ መጽሐፍ ለመጨረስ ብዙ ጊዜ ይፈጅብኝ። በ3 ቀን ምናምን እጨርሳለሁ ልቦለድ መጽሐፍ። ልቦለድ መጽሐፍ ጋር ትተዋወቃላችሁ? ለምሳሌ ማን አንበባል? እመጓ፣ ሀሽማል፣ መርበብት፣ ፍቅር እስከ መቃብር። ፍቅር እስከ መቃብር? በስንት ዓመትህ? እኔ አምና ነው ያነበብኩት ፍቅር እስከ መቃብር። ስንት ቀን ወሰደብህ? 5 ቀን። 5 ቀን? ሌላ ስራ ሳሰራ? ምን ተገነዘብ? ከዛ ላይ ምን አገኘህበት? እዛ መጽሐፍ ላይ ያው ስለ አብዛኛውን እንትን የሚያጠነጥነው 2 ባለ ታሪኮች ላይ ነው። እነዛ ባለ ታሪኮች ያው ፍቅር እስከ መቃብር እስከ መጨረሻው ድረስ ተዋደው እንደኖሩ ነው የሚያሳየው። ሀሽማል የመምህር ወይም የእጅግ ሊቅ የሆኑት አባታችን ወንድማችን ማዕበል ፈጠነ መጽሐፍ ነው። ስንት ቀን ነው ያነበብከው? እሱን 3 ቀን ይጨርሳል። በ3 ቀን ስታነበው አንተ ደግሞ በ3 ደቂቃ ግለጽ ብትባል ሀሽማልን እንዴት አድርገህ ትገልጸዋለህ? ሀሽማል በ3 ደቂቃ ግለጽ ከተባልኩኝ በጣም ቀልብ የሚስብ ነው። በመጀመሪያው አካባቢ በቅኔ ቤት ላይ ያለውን ውጣ ወረድና እና ደግሞ ስለሚያበራው መጽሐፍ ይሄ ቀይ ስለሚያበራው በጨለማ ጊዜ ስለሚያበራውና ቀን ቀን ደግሞ ባዶ የሆነውን መጽሐፍ እንደዚሁ ብራና ነው እሱ እና በጎንደር አካባቢ ባለ እንትን ነው የተሰራው ማለት ነው። እሺ ሌላ እመጓስ? እሱ ደግሞ ደራሲ ዶክተር አለማየሁ ዋሴ ሸቴ ነው እና በጣም ጥሩ መልእክት ነው ያለው። በሚገኝ በሆነ ድብቅ ቤተክርስቲያን ውስጥ በሚሰማው ድምጽና እንትን ነው በሚሰማው ድምጽ ሌሊት እየተረበሸ ያንን ፍለጋ ነው የወጣውና በሱ ነው እንትን ያለው። እሺ በጣም ደስ ይላል። እንግዲህ አንድ ነገር ስራ ሲሰራ እንቅፋት አለና እንደው ይሄንን ድርሰት ስትደርስ ይሄንን ፊደል ገበታ በአንተ አቅም እንደው ምን አይነት ፈተና ገጠመ ነው? ምንም ፈተና የለብን? አረ ብዙ ፈተና ነበረ። ወደ እንትኑ ሳስተካከል ወደዚህ ስመጣ ጠጩ ጲ ጻፌ ፍፖ ካልኩ በኋላ እማደርገው ጠፋብኝና ምን ላርገው አልኩኝና ሳስብ ቆየው። ከዛ አበገደውን ተመላልሼ ያየሁት። ከዛ በደንብ ሳየው እንደውም ተሳሳትኩና ጸጡ ፊሃ ሄልሞ አልኩት። ከዛ አበላሽቼ ሰራሁኝና ጨርሻለሁ ምናምን ብዬ አስረከብኩኝ።
ሮ ብዬ ጨርሻለሁ ብዬ አስረከብኩኝና ልክ ሲታይ ብዙ ስህተት አለበትና ደግሞ አስተካክለው ተባልኩኝ። ከዛ በደንብ ሳየው ደግሞ አሁንም አበገደ ላይ የመጣውን እንትን በደንብ ካየሁት በኋላ ይሄኛውን ፊደል እንትን ስል አሁንም ተሳሳትኩኝ። ከዛ አሁን ደግሞ ፐሂሊሃሜስሮ ብዬ ሰራውትና አስቀመጥኩት። ከዛ በኋላ እንደገና አስተካክል ተባልኩኝና በጣም ተናድጄ አስተካክል የሚል ማን ነው? አባቴ። ኦኬ እሺ። አስተካክል ሲለኝ በጣም ተናድጄ እንዴት ይሄን ያርግ ጊዜ ያልኩኝና በመጨረሻው እንደዚህ አርጌ በደንብ አይቼ አስተካክል። እኔ አሁን ይሄን ፊደል ሳየው ማለት ነው የመጀመሪያው ርዕስ ሳየው ከሀ እስከ ፐ በትክክል ተቀምጧል። ሁለተኛው ላይ ሉ ብሎ እታች ሉሁ ሙሱሩ ሱሹ ቁቡቱ ቹሁኑኙ ኡ ኩ ሁ ው ኡ ዙ ዡ ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ ፉ ፑ ብሎ በኋላ የመጀመሪያው ሀ ከአይቧ ትመጣለች። አዎ እዚህ ላይ ነው እንግዲህ አንተ ትንሽ ዳይሌማ ውስጥ ገብተህ ነበር። ተደነጋገርኩኝና ከዛ በቃ እንዴት ብዬ ደግሞ ድጋሚ አሁን ይቺን ሁን ሂ አርጊያት ነበረ። ከዛ በኋላ አልመጣልኝ ሲለኝ አሁንም እንዴት ለሶስተኛ ጊዜ ያልኩኝና ሄጄ አስታክዬ በሶስተኛው አስታክዬ አቀረብኩ። እሱ ጋር ደግሞ እዚህ ጋር ያየሁት ነገር አለ። ምንድነው እሱ? ይሄ ያው መልእክተ ዮሐንስ ነው። ከሌላው በጣም ይለያል። ይሄ ምዕራፍ ስንት እንደሆነ ምን ርዕስ ላይ መልእክተ ዮሐንስ ላይ ነው የሚገኘው። በእርግጥ በሐዲስ ኪዳን መልእክተ ዮሐንስ የሚባል አለ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እና ምዕራፍ 1 ነው። በእንተ ነገረ ሕይወት ነው ርዕሱና ይሄ ቁጥር አለው። ከሌሎቹ ይለያል። ቁጥሩ የሚገባበት ቦታ አሁን ነዚህን ወክሙ በእንተ ውእቱ ዘሃሎ እምቅድም ውእቱ ዘሰማዕናሁ አለና በእንተ ነገረ ሕይወት ብሎ ሲጨርስ ይሄ አንድ ቁጥር ነው። ከዛ እስመ ሕይወት ተአውቀት ለነ ብሎ ሲጀምር ሌላ ማለት ነው። ቁጥር ሰጥቻለሁ። ሌላ እንግዲህ ያው ፊደሎችን ምን የሆነ የገለጽክበት ነገር አለ እዚህ ጋር ህጹጽ ብለሃል መሰለኝ። አዎ ህጹጻን ዲቃላ ፊደላት ዲቃላ ሆሄያት ስንማር ድሮን ያልናቸው ነበር። በአንተ ደግሞ ምን ያየህበት ነገር ሌላ ነገር አለ? አይ ያው እያስተዋልናቸው ስላልሆነ ነው ወደዚህ ያመጣቸው። እዚህ ጋር ያመጣቸው ለአገልግሎቱም ይውላሉ። ግን አንድ ፊደል አለ እንጠቀምበታለን፣ ግን እዚህ ላይ ፊደል ገበታ ላይ ግን የለም። ስለዚህ ጉዳይ ላይ ያጠናኸው ነገር አለ ቨ ስለሚባለው? አው ስለ ቨ አብዛኛውን ጊዜ እንትን ስል ነበርና በቨ የአማርኛ እንትን መስራት አቃተኝ። የአማርኛ ቋንቋ ለምሳሌ አሁን በሃ ኃይል ማለት በሃ በብዙሃን ውሃ ወይም በሃጥሩ ውሃ ኃይል ማለት ይችላል አይደለ? ለም አለው ሃም አለው መም አለው ሁሉም አለው። ግን ቨን እንትን ስል አጣው ምን እንደምል ግራ ገባኝና ቨኮ ኢትዮጵያን ፊደል አገልጽም አልኩኝና በመጨረሻ ደመደምክ። ስለዚህ በኢትዮጵያ የኢትዮጵያን ፊደል አገልጽ የኢትዮጵያ ፊደል ሳይሆን ኢትዮጵያዊ አይደለም። ምን ሆነ ማለትም ያው የበዲ ቃላ በመባል ነው የሚጠቀሰው። ከበ አናቷ ላይ ሰረዝ በማድረግ ነው የሚባለው። ግን የኢትዮጵያን ቋንቋ ስለማንጠቀምበት ለምሳሌ እንግሊዘኛ ላይ ቪዲዮ ሲባል ቨ ነው። ይሄ የእንግሊዘኛን ፊደል ይገልጻል እንጂ የአማርኛን ፊደል ስለማይገልጽ ነው እዚህ ጋር ያላስገባሁት። ይሄ ደግሞ የኢትዮጵያ ፊደል ይላል እንጂ የውጭ ፊደል ስለማይል ቫ አልገባችም ማለት ነው። በጣም የሚገርም እይታ ነው። እሺ ሌላው ወደፊት ለመድረስ ያሰብከው ያቀድከው ነገር አለ? ወደፊት ያው ብዙ ነገሮችን መጽሐፍ ለመድረስ አስቤያለሁ። ወደፊት መጽሐፍ ከፊደል ወደ መጽሐፍ ግን ደግሞ የሃኛው እንትን መጽሐፉን እንትን ለማለት መጀመሪያ ይሄኛው እንትን ያስፈልጋል። ምን ያስፈልጋል? ለዚህኛው ይሄኛው እንትን ያስፈልጋል፣ መነሻ ያስፈልጋል ማለት ነው። በዚህ ተዋውቆ ከዛ በኋላ ነው ወደ ትልቁ መሄደው ማለት ነው። በዚህ በፊደሉ አሁን ፊደሉ አንተ እዚህ ደረጃ አደረስከውና ምንድነው አሁን ወደ ትውልዱ ወደ ህፃናቱ ወደ ሌሎች እንዲሄድ ያላደረገው ምንድነው? ታትሞ አልቀረም ማለት ነው። ፍላጎት የላቸውም አብዛኞቹ ከአንዳንዶቹ በቀር የማንበብ ፍላጎት የላቸውም። ማለትም ያው ስራቸው ሁላ እንትን ሆኗል። ቲክቶክ ምናምን ማፍጠጥ ስለሆነ እዛ ላይ ስለሆነ ያው የማንበብ ፍላጎታቸው በዚያ ምክንያት ቀንሷል ማለት ነው። ስለዚህ ለእያንዳንዱ ጊዜ ቢሰጡ ላለው ምክንያቱም ለቲክቶኩም ጊዜ ቲክቶኩ ምንም አይጠቅማቸውም እንደኔ ማለት ነው። በእኔ አገላለጽ ምንም አይጠቅማቸው ምንም። ቤተክርስቲያን ታገለግላለህ?
እያየው ነው አሁን እነዚህ ደቀ መዛሙርቶች ናቸው እነዚህ ተማሪዎችህ አንተ ከነሱ ፊት ሆነህ በደንብ አድርገህ እያስተማርካቸው ነው ገጠመኛለህ እዚህ ላይ ስታስተምር አው ያስቸግሩ ነበር አብዛኞቹ ተነሽ አርጉ ሲባሉ ሰያፍ ያረጉታል ተጣይ አርጉ ሲባሉ ደቂ ያረጉ ሲያስቸግሩኝ ነበርና ያንን በጣም ያስቸገረህን ልጅ ታስታውሰዋለህ ስሙን ሳጠራ እንደው እንዴት አርጉ አስቸገረ የሆነ ልጅ ነው በጣም ያስቸግረኛልና እንትን ነው አሊዝ ይለኛል በጣም ጎበዝ ተማሪስ አጋጥሟል እንዴት ነው የሱ አቀባበል እሱ በጣም ጎበዝ ልጅ ነበረ ያው አንድ ነገር እንትን ካልከው ልክ ከመለስከው ያለቅሳል ዞር ብሎ ለምን ተመለስኩ ብሎ ያለቅሳልና ከዛ ያንን አስተካክሎ ሲመጣ ደግሞ በጣም ነው ደስ የሚለው ምናምን እና ያንን ሁለት ሶሻል ሚዲያ ተጠቀማለህ አንተ አይ አልጠቀም ምንም ቴሌቪዥን ሳታይ ቴሌቪዥን በሳምንት እሁድ አንድ ጊዜ ያለው በሳምንት እሁድ ሳይ ጊዜ እንትን ሙሉ ቀን ሳይሆን ማየው የሆነ ፓርት ላይ ጋፕ ምናምን እንትን ሲል የሆነ ማስታወቂያ ምናምንም ሲል እኔ ደግሞ ዞርልና የሆነ ነገር አድርጌ እመጣለሁ ማዕቀብ ተጥሎብህ ነው እንዳታይ ወይስ አንተ ራስህ አላይም ብለህ ነው አይ ማዕቀብ እንኳን አልተጣለብኝም እኔ አልፈለኩም ምክንያቱም አሁንም የስድስተኛ ክፍል ተማሪ ነኝ ሚኒስትሪ ያለ ያው ለዛም እየተዘጋጀው ስለሆነ ምንም መጫናለ እንዴት ነው የመጣሃቸው መንገዶች እንደ አምስተኛ ክፍል አራተኛ ክፍል እንዴት ነበር ውጤት ጥሩ ነበር ጥሩ ሊቃውንቱ መሃል ገብተህ ምን ያርክ ነው ዳዊት ያስተዛዘልክ ነው ይባርከው ወጣልዋው ለእግዚአብሔር እስኪ ዳዊት ናፈቀኝ እኔ አሁን በቃልህ የምትለው ነገር ናፈቀኝ የዛሬ 2 ዓመት እዚህ ይልሃል ኦሪት ዘፍጥረት ስንት ነበር ያነበብክልኝ ሙሉ ምዕራፍ 1 ሌላ ተጨምርልናለህ አዲስ ነገር ወይስ ራሱን ትለዋለህ ዘጸአትን ልበለው እስኪ ዘጸአትን በለው እስኪ ኦሪት ዘጸአት ምዕራፍ 1 በግብጽ በእስራኤላውያን ላይ የደረሰው ግፍ ከቁጥር 1 ከአባታቸው ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው ሰው ሁሉ ከቤተሰቡ ጋር ገባ ከቁጥር 2 ሮቤል ስምዖን ሌዊ ይሁዳ ከቁጥር 3 ይሳኮር ዛብሎን ብንያም ከቁጥር 4 ዳን ንፍታሌም ጋድ አሴር ከቁጥር 5 ዮሴፍም አስቀድሞ በግብጽ ነበር ከያዕቆብ ጉልበት ከወጡት ሁሉ 70 ነፍሶች ነበሩት ዮሴፍም ሞተ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች ተባዙ እጅግም ጸኑ የተጠሉም ሆኑ ምድሪቱ በእነርሱ ሞላች ከቁጥር 8 በግብጽ ዮሴፍን ያላወቀ ሌላ ንጉስ ተነሳ እርሱም ህዝቡን እነሆ ከቁጥር 9 እነሆ የእስራኤል ልጆች ህዝብ ታላቅና ብዙ ሆነዋል ከኛም ይልቅ በርትተዋልና ከቁጥር 10 ኑ እንጠበብባቸው የበዙ እንደሆነ ጦርነት በመጣብን ጊዜ በጠላቶቻችን ላይ ተደርበው ኋላችንን ይወጉናልና ከምድራችንም ያስወጡናልና በብርቱ ስራ ያስጨንቋቸው ዘንድ ሰራተኞች አለቆች ሾመባቸው ለፈርዖንም ከቁጥር 11 ለፈርዖንም ፌቶምና ራምሴን የምትባል ኦንን ጽኑ ከተሞች አድርገው ሰሩ ነገር ግን ከቁጥር 12 ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ እጅግም ጸኑ እንዲሁም ሆነ ግብጻውያን የእስራኤልን ልጅ ከቁጥር 13 ግብጻውያን የእስራኤልን ልጆች ይጸየፋቸው ነበር ግብጻውያን የእስራኤልን ልጆች በግፍ ገዟቸው ከቁጥር 14 በጽኑ ስራ በጭቃ በጡብ በእርሻ በመከራ በሚያሰራቸው ስራ ሁሉ ህይወታቸውን ያስመሯቸው ነበር ከቁጥር 15 የግብጽ ንጉስም አንዲቱ ሲፓራ ሁለተኛይቱ ፎሃ የሚባሉ ዕብራውያን አዋላጆችን እንዲህ ብሎ ተናገረ እናንተ ዕብራውያን ሴቶች ከቁጥር 16 እናንተ ዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ሴት ብትሆን ግን አትግደሏት አዋላጆች ግን እግዚአብሔርን ፈሩ የግብጽ ንጉስ እንዳዘዛቸው አላደረጉም ወንዶቹ ህፃናትንም ማዳናቸው 18 ከቁጥር 18 የግብጽ ንጉስም አዋላጆችን ጠርቶ ለምን እንዲህ ያደረጋችሁ ወንዶቹ ህፃናትንስ ለምን አዳናችሁ አላቸው ከቁጥር 19 እነርሱም ዕብራውያን ሴቶች እንደ ግብጽ ሴቶች ስላልሆኑ አዋላጆች ሳይገቡ ይወልዳሉ አሉት እግዚአብሔርም ለአዋላጆች መልካም አደረገላቸው ከቁጥር 20 እግዚአብሔርም ለአዋላጆች መልካም አደረገላቸው ህዝቡም በዙ እጅግም ጸኑ ከቁጥር 21 እንዲሁም ሆነ
አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ከቁጥር 22 ፈርዖንም የተወለደ ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅን ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። አጨብጭብ ያለው አባታችን የአቡነ ገብረ መንፈስ ቅዱስ ልጆች የቋንቋ አይነሽ ሚዲያ ቤተሰቦች እንኳን ለመጋቢት 5 የአባታችን የጻድቁ ገብረ መንፈስ ቅዱስ በዓለ ዕረፍታቸው በሰላም በጤና አደረሰን እያልኩኝ አሁንም እነሆ የኩታበር አቡነ ገብረ መንፈስ ቅዱስ በጣም በብዙ ነገር እጃችሁን ዘርግታችሁልን ሊመረቅ ዋዜማ ላይ ደርሷል። እንኳን ደስ ያለን፣ እንኳን ደስ ያለን። የሚቀሩ ነገሮች ግን አለ። ትልልቁ ነገር ተፈጽሞልናል። ድምጽ ማጉሊያው በእናንተ ተሸፍኗል። ወንበር በእናንተ ከ500 ሺህ ብር በላይ ተሸፍኗል። ስዕሉ ከ1 ሚሊዮን ብር በላይ ተሸፍኗል። ሌሎችም ነገሮች ሁሉም ነገር እየተጠናቀቀ አሁን ግን ጥቃቅን ነገሮች መስለው በጣም ሰፊ ነገሮች እነሆ ፊኒሺንግ ስራ ስለሚቀር አሁን ታቦቱ ጋር ደግሞ የናንተ ድምጽ የናንተ በረከት ያስለመዳችሁት እንዳይቀር አቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው ሲሄድ እጄን ስለሚያዩ የናንተንም እጅ ስለሚያዩ የካህናቱም ደሞዝ ሌላውም ነገር በጣም በርካታ ችግሮች ስላሉ አሁንም እንደ ልማዴ ስለ አቡነ ገብረ መንፈስ ቅዱስ ልላችሁ ነው። እኔ ቃላት የለኝም በእናንተ በእውነት ይሄ መቅደስ መሰራት ከተጀመረ ከ13 ዓመት በላይ ሆኖታል። ስለዚህ ፍጻሜውን እንድናይ የተጀመሩ ነገሮች ቤተክርስቲያኑ ሳይሆን በቤተክርስቲያኑ ዙሪያ የግድ ለቤተክርስቲያኑ የሚያስፈልጉት ነገሮች ስላሉ ቤተልሔም፣ ደጀ ሰላም፣ ክርስትና ቤት እነዚህ ነገሮች አንድ ቤተክርስቲያን ከሌለው ባዶ ነውና ይሄንን ማሟያ አሁንም እጃችሁን ብትዘረጉ በጣም ብዙ ነገር በዝቶባችኋል አውቃለሁ። ነገር ግን በረከት ቢበዛ እንጠቀማለን እንጂ በረከት ሲበዛልን አንጎዳምና ስለ አቡነ ገብረ መንፈስ ቅዱስ ጎንበስ ብዬ ለምናችኋለሁኝ። በዚህ ስልክ ቁጥር ብቻ እየደወላችሁ በቴሌግራም መልእክታችሁን እጠብቃለሁ። አመሰግናለሁ። ከዚህ በላይ የምትሰራ ከዚህ በላይ እግዚአብሔር ጸጋውን ያብዛልህ። አሜን። ይሄንን መቼ ነው ያጠናው? ያኔ ምስመጣ አውቀው ነበርና ያኔ ደግሞ መነሻ ሐሳቤ ስለ ፍጥረት ስለነበረ ያው ስለ ፍጥረት ነው ያኔ ያወራሁት። ያን ጊዜ ያስከው ነው እንግዲህ ዛሬ ድረስ ያለው ማለት ነው። አዎ ምክንያቱም በጧት ስለምደጋግመው አይጠፋኝም። ወደፊት እንደው አንተ እንዲህ እዚህ ደረጃ ደርሼ እንዲህ በሆነ ብለህ የምታልመው የሚታይህ ነገር እዚህ ቁጭ ብለህ ሆነ የሚታይህ ነገር እስኪ ንገረኝ። እኔ ያው ብዙ ችሎታ አለኝ። ከችሎታዎች አሁን እኔ ስዕል እችላለሁ። ስዕልም ሰዓሊ ነው። ስዕል እችላለሁ እና ደግሞ ትወናም እችላለሁ። የሳልከው አለ አሁን? የሳልከው አለ ስዕል አሁን ሳይሆን አለ ወይ? አለኝ። አዎ። ምን ስለሃል? ሐረግ አንዳንድ ሐረጎችን ብዙ ባይሆንም ያው እነዚህ ቀጫጭን ሐረጎችን እሞክራለሁ እና እንደገና ደግሞ ትወናም እችላለሁ አለ። አዎ ትወና እችላለሁ። ጎበዝ ነህ። አዎ። እንግዲህ ሕፃን ሳሙኤል በጣም አቅምህም ችሎታህም ተፈጥሮህም ጸጋህም ልዩ ነውና እንደው እስኪ ወደ ትምህርት ቤትህ እንምጣና አሁን የምትማርበት ትምህርት ቤት አሁን ላለው ሳሙኤል እንግዲህ ያው በወላጆቼ በቻሉት አቅም ነው እንጂ የምማረው ከዚህ በላይ እንትን ብል ደግሞ ይበልጥ ብዙ ነገሮች ብታገኝ ብዙ ነገሮችን ታፈልቃለህ። አዎ። ስለዚህ ሳሙኤል አይዞህ ብለው አንተ ለልጆቻችን አብነት ነህ፣ ለልጆቻችን አርአያ ነህ፣ በርታ፣ ከጎንህ ነን ብለው አንዳንድ እናቶች ወይም ደግሞ አንዳንድ ህፃናት እናቶቻቸውን አስፈቅደውም አስገድደውም ከጎንህ ነን ምን እንርዳ ቢሉህ ፈቃደኛ? አዎ ፈቃደኛ። እንግዲህ ውድ የቋንቋ አይነሽ ሚዲያ ቤተሰቦች እንዲህ አይነት ልጆች በባትሪ ተፈልገው ነው የሚገኙት። ስለዚህ እንደዚህ አይነቶቹ ልጆችና ህፃናት ደግሞ አሁን ያላቸውን አቅም እንደ ሳሚ ያሉትን ሌሎችም በተለያዩ ሚዲያዎች ላይ የሚቀሩ በተለይ ደግሞ እንዲህ አይነት መንፈሳዊነትንም ሌሎች ሁሉንም ዕውቀቶችን ይዘው ለሌላ ህፃናት ለሌሎች ህፃናት ለእናቶች ለወላጆች አርአያ የሚሆኑትን አይዟችሁ ብንላቸውና ብንደግፋቸው ለኛም በረከት ነው፣ ለልጆቻችንም ትልቅ ትምህርት ነው። ሳሚ እንግዲህ የመጨረሻ ጥያቄ በፊደል ዙሪያ ነው አሁን የምጠይቅህ። የፊደል ባለውለታዎች እነማን ናቸው ብለህ ትነግረኛለህ? እንግዲህ የፊደል ባለውለታ በመጀመሪያ
ቤተክርስቲያን ነች እና የቤተክርስቲያን ልጆች ደግሞ እነ አለቃ ኪዳነ ወልደ ክፍሌ እና አስረሴኔ ሰው እነ ደስታ ተክለወልድ እነ ሚሊዮን በለጠ አሰፋ እነሱ ለኔ የፊደል ባለውለታዎች ናቸው። አሁን ሊቃውንት ጉባኤ እየታየ ነው የሰራውና የደረስከው ይሄ ፊደል ገበታ? አዎ እየታየ ነው። እንግዲህ በሊቃውንቱ ጉባኤ እየታየ ነው። እኔ ያው ወደ 13 ምዕራፍ ያለው መጽሐፍ እያዘጋጀሁኝ ነው። አንድ መጽሐፍ ነው? አዎ ወደ 13 ምዕራፍ ያለው መጽሐፍ እያዘጋጀሁኝ ነው። ገጹ ስንት ይሆናል? ገጹን አላስታውስም። 13 ምዕራፍ ከሆነ አንዱ ምዕራፍ እንኳን እንደው 10 ገጽ ቢሆን 10 ጊዜ 13 ከ100 ገጽ በላይ ማለት ነው። ስለዚህ በጣም ትልቅ መጽሐፍ ነው። አንተ ነው የምታዘጋጀው? እሺ። እና ለዚህ ደግሞ መነሻ እቺን አዘጋጅቻለሁና እቺ የፊደል ገበታ እቺን። እሺ። እና ለዛ ነው ለዛኛው መነሻ እንዲሆነኝ ነው እንጂ ይሄኛውን አዘጋጅቻለሁ። ይሄን ተዘጋጅቷል ለዛኛው ለመጽሐፉ። እንደገና ደግሞ ለትምህርት የመማሪያም ደግሞ ቦታው አካባቢው ምቹ ተማሪዎች ቢመጡ ጥሩ ነገር እንዲሆን ይሄን ሁሉ እንግዲህ የሰሙት በሙሉ ዝም አይሉም። በእርግጠኝነት የቋንቋ አይነሽ ሚዲያ ቤተሰቦች ህፃን ሳሙኤልንና እንዲሁም መምህሩን አባቱን ሌሎቹንም ከጎናችሁ ሆነው ለመጽሐፍህም ለዚህ ለፊደል ገበታውም ለትምህርት ለምታስተምርበትም ደውለው በእርግጠኝነት አድናቆታቸውንም ድጋፋቸውንም ይገልጹልሃል። ታምናለህ? ከዚህ ችለት ላደረሰን ሉል እግዚአብሔር ስሙ የተመሰገነ ይሁን። በቤታችን የተመሰገነች ትሁን። ወላጆቼን ማመስገን ፈልጋለሁ። አባቴን ፍቅረ ማርያምን፣ እናቴን ሰብለ ወንጌልን፣ ወንድምና እህቶቼ ባሉበት አመሰግናለሁ። እንዲሁም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአማኞቿንም አመሰግናለሁ። እንዲሁም ለኢትዮጵያ መጽሐፍ ቅዱስ ማህበር በተለይ ለመላከዩር አብይ ሀረጉ በቮይሱ እንትን እንድቀርብ ለረዱኝ እና ደግሞ ላበረታቱኝ አይዞህ ላሉኝ በውጭም በውስጥም ላሉት በውጭ ካሉት ወለተ ስላሴ ላይ ከማርያም ወለተ መድህን ፍቅረ ዮሐንስ ለመጋቢ አዲስ መምህር ኤርሚያስ ምስጋና ሰጣለሁ። እናመሰግናለን። ሌላው ደግሞ እህቷ አለች ሰሎሜ ፍቅረ ማርያም። እሷም እንደዚሁ አንድ ድርሰት ይዛ ልትመጣ በዝግጅት ላይ ነች። አዲስ ድርሰት ሳትይዝ እዚህ አትመጣም ተብላ ማዕቀብ ተጥሎባት ነው። ወይ አብራችሁ ትመጣላችሁ ወይ የብቻዋ አንተም የብቻ ድጋሚ ለመገናኘት ያብቃ። ስለነበረን ቆይታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አነሳስቶ ያስጀምረን አስጀምሮ ያስፈጽመን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ታላቅ የምስራች ለኢትዮጵያ ልጆች የኢትዮጵያ ዳግማዊ ፊደላት አሁን በእኛ ልጅ በሳሙኤል ሀ ሉ ሂ ማ ሴ ር ሶ ለአይን የቀረበች ከሰሌዳ ልብ የራቀች እያለች ያልነበረች ተሰውራ የቆየች ጊዜዋ ደርሶ በሳሙኤል ከጥበብ አብራክ ተወለደች። ሀ ሉ ሂ ማ ሴ ር ሶ የአቡጊዳ ትንሽ ወንድም የሃለሃመ የበኩር ልጅ የአባ ሰላማ ትሩፋት የሀገር ሲሳይ የሀገር አብ ሀ ሉ ሂ ማ ሴ ር ሶ ለህፃናት አዲስ ብስራት የህፃኑን ለህፃናት ፊደል በቶሎ ለመለየት ሃሉ ሂማ ወጣለውት። ይህንን ድምጽ የሰማችሁ ሃሉ ሂማን ግዙ ለልጆቻችሁ።